በፌደራል መንግስቱ እጅግ አዝነናል አለ ስምረት ፓርቲ። ኬንያውያን ኢትዮጵያውያንን ገደሉ፣ አገቱ። አፋር ክልል ኤርታሌ አቅራቢያ ከሺህ ዓመታት በኋላ አስደንጋጭ የተባለ እሳተ ገሞራ ፈነዳ። ኬንያ ለዩጋንዳ የባህር በር ልትሰጥ ነው። ይህ ወሬ ፕላስ ነው። ሰብስክራይብ፣ ሼር እና ላይክ በማድረግ ወዳጅነታችንን አጠንክረን ወደ ጉዳያችን እንዝለቅ። በፌደራል መንግስቱ እጅግ አዝነናል ሲል ስምረት ፓርቲ ገለጸ። አቶ ጌታቸው ረዳ የሚመራውና በቀድሞ የህወሓት አመራሮች የተመሰረተው ዲሞክራሲያዊ ስምረት ፓርቲ ወይም ስምረት ባወጣው መግለጫ በፌደራል መንግስቱ እጅግ ማዘኑን አስታውቀዋል። ፓርቲው በመግለጫው የፕሪቶሪያው ስምምነት ሁሉን አይነት ውዝግቦችና ልዩነቶች በህገ መንግስቱ መሰረት እንዲፈቱ እድል የሰጠ መሆኑን አውስቶ፣ ይሁን እንጂ በዚህ ያልተደሰቱ የውስጥና የውጭ አካላት በሚያደርጉትና እያደረጉት ባለው ጥረት ስምምነቱ የተጠበቀውን ውጤት እንዳያመጣ አድርገውታልም ብሏል። መግለጫው ሲቀጥልም በዚህ ስምምነት መሰረትና በህገ መንግስቱ በተቀመጠው አግባብ የምዕራብ ትግራይ ተፈናቃዮች ዋስትና ባለው አግባብ እንዲመለሱ በከፍተኛ የፌደራል አካላት እየተመራ የተሻለ ደረጃ እንደደረሰም ጠቅሷል። ጨምሮም ነገር ግን አካባቢውን ወረው የያዙና በፕሪቶሪያ ውል መሰረት ያለአንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚያደናቅፉ መግለጫዎችን እያወጡ ነው ያለው ስምረት ፓርቲ ይህ ይስተካከል በሚል ዝምታን መምረጡንም አውስቷል። ነገር ግን የስምምነቱ ባለቤት የሆነው የፌደራል መንግስቱ ይህንን ለማረም ምንም ጥረት ሲያደርግ አለማየቱን የጠቀሰው ስምረት የፌደራል መንግስት ለማረም ያደረገው ጥረት ባለማየታችን እጅጉን አዝነናልም ብለዋል። እንደ ምሳሌም ህዳር 10 ቀን 2018 ዓ.ም የተከሰተውን አውስቷል። በዕለቱ የነበረውን ሁኔታ ስምረት ፓርቲ የገለጸው ቀድሞም ቢሆን ህዝባችን እንዲፈናቀል ከፊት ሆነው ሲያነሳሱ የነበሩ አንዳንድ ምሁራንና የሃይማኖት መሪዎች በዚያ ሳይጸጸቱ ዛሬም ይህንን ስምምነት የሚያደናቅፍ የተጀመረውን ሰላማዊ የትግል ሂደት የሚያወክና የትግራይን ህገ መንግስታዊ ግዛት የሚጻረር ኃላፊነት የጎደለው አሳፋሪ ተግባር ሲፈጽሙ ውለዋልም በማለት ከሷል። በፌደራል መንግስቱም ማዘኑንም ስምረት ፓርቲ አስታውቋል። በሌላ በኩል በምርጫ ቦርድ ህጋዊነቱ የተሰረዘበት ህወሓት የአፍሪካ ህብረት የፕሪቶሪያው ግጭት ማቆም ስምምነት አደራዳሪ አካል የስምምነቱን አተገባበርና የሌላ ዙር ጦርነት ስጋትን ለመገምገም በአስቸኳይ እንዲሰበሰብ ጥሪ አቅርበዋል። የህወሓት ማዕከላዊ ኮሚቴ ከህዳር 8 እስከ ህዳር 13 2018 ዓ.ም ያካሄደውን ስብሰባ ማጠናቀቁን አስመልክቶ ባወጣው መግለጫ አፍሪካ ህብረትና ስምምነቱ እንዲፈረም አስተዋጽኦ ያደረጉ ሀገራት ዓለም አቀፍ ድርጅቶች ስምምነቱ ከምንጊዜም በበለጠ አደጋ ላይ መውደቁን እንዲገነዘቡ አሳስበዋል። ፌዴራል መንግስቱ የታጠቁ ቡድኖችን በማደራጀትና በማስታጠቅ የግጭት ማቆም ስምምነቱን ጥሷል በማለት የከሰሰው የህወሓት መግለጫ መንግስት ተጨማሪ ጥፋት ከሚያስከትል ሌላ ዙር ጦርነት እንዲቆጠብና በግጭት ማቆም ስምምነቱ መሰረት ግዴታውን ለመወጣት ከህወሓትና ከትግራይ ጊዜያዊ አስተዳደር ጋር በመተባበር እንዲሰራና የትግራይን ህዝብ በረሃብ ለማጥቃትና ወደ አመጽ ለመግፋት የሚደረጉ እንቅስቃሴዎች እንዲቆሙ ህወሓት ማሳሰብ ይፈልጋልም ብለዋል። ከጥቂት ሳምንታት በፊት በትግራይ ኃይሎች ላይ የተፈጸመው የድሮን ጥቃት በከፍተኛ የፖለቲካ ውሳኔ የተፈጸመ መሆኑን ያመለክታል በማለትም ህወሓት መንግስትን ከሷል። የህወሓትና የህወሓት ጉዳይ የሚያሳስበው ሌላኛው ተቋም የሆነው ዓለም አቀፉ የመብት ተሟጋች ድርጅት ወይም ሁማን ራይትስ ከሰሞኑ አንድ ማሳሰቢያ አውጥቷል። በሰሜን ኢትዮጵያ ትግራይ ክልል ተጨማሪ ጥቃቶችን ለመከላከል ጉዳዩ ያሳሰባቸው መንግስታት እርምጃ መውሰድ አለባቸው ሲል ነው ዓለም አቀፉ የመብት ተሟጋች የሆነው ሁማን ራይትስ ያሳሰበው። በሰሜን ኢትዮጵያ ትግራይ ክልል ተጨማሪ ጥቃቶችን ለመከላከል ጉዳዩ ያሳሰባቸው መንግስታት እርምጃ መውሰድ አለባቸውም ብሏል። የማንቂያ ደወሎች በኢትዮጵያ ያቃጭላሉ በሚል ድርጅቱ ህዳር 12 2018 ዓ.ም ባወጣው ዘገባ በሰሜን ኢትዮጵያ የሚኖሩ ሰላማዊ ዜጎችን ከጦር ወንጀሎችና ሌሎች በደሎች የሚከላከለው እርቅ አፈጻጸም ደካማ መሆኑንና ብዙ ሀገራት ትኩረታቸው ሌላ ቦታ በመሆኑ በትግራይ ክልል እንደገና ሊስፋፋ የሚችለውን ጥቃት ለመከላከል ተጽዕኖ ፈጣሪ መንግስታት በፍጥነት መንቀሳቀስ እንደሚኖርባቸው አመላክተዋል። ድርጅቱ ለዚህ ስጋቱ መነሻ ነው ያለው ባለፉት ሳምንታት በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ውጥረቱ እየጨመረ መምጣቱን ተከትሎ ነው። በተጨማሪም በኢትዮጵያና በጎረቤት ኤርትራ መካከል ከፍተኛ ውጥረት እንዳለም ገልጿል። ድርጅቱ አያይዞም ዲፕሎማቶችና ተንታኞች በሁለቱ ሀገራት መካከል የሚታዩ እንቅስቃሴዎች ካለፉት ጦርነቶች የማገገም እድል ባላገኙ አካባቢዎች ዳግም ወደ ግጭት ሊያመራ እንደሚችል ለወራት ሲያስጠነቅቁ መቆየታቸውንም አመላክተዋል። የኬንያ ጸጥታ ኃይሎች ድንበር ተሻግረው በሞያሌ ከተማ አንድ የኢትዮጵያን የጸጥታ ኃይል አባል መግደላቸውንና አንድ ነዋሪ አግቶ መውሰዳቸው ተገለጸ። የኬንያ ጸጥታ ኃይሎች የኢትዮጵያ ድንበርን ተሻግረው በመግባት የሞያሌ ከተማ 02 ቀበሌ አስተዳዳሪና ጸጥታ ኃላፊ የሆኑትን
አቶ አብዱላብ ዋሪዮ ዲዳን በመግደል ዋሪዮ ጉራቻ የተባለ የከተማው ነዋሪ አግተው መውሰዳቸውን የከተማው ነዋሪዎች ገልጸዋል። አዲስ ስታንዳርድ ሚዲያ እንደዘገበው ከሆነ አካባቢው ላይ የነበሩ ሰዎችን አነጋግረው አስተያየታቸውንም ጠይቆ ነበር። ለአዲስ ስታንዳርድ አስተያየት የሰጡት የሞያሌ ከተማ ነዋሪ የሆኑት አቶ ሁሴን አልካኖ እንደገለጹት አቶ አብዱላብ ዋሪዮ የተገደሉት ባሳለፍነው ቅዳሜ ህዳር 13 ቀን ከምሽቱ 11 ሰዓት ከ40 አካባቢ የኬንያ ጸጥታ ኃይሎች ወደ ኢትዮጵያ ድንበር ገብተው ዋሪዮ ጉራቻ የተባሉ ግለሰብ መኖሪያ ቤት በመሄድ 3 ተሽከርካሪዎችን ለመቆጣጠር ሙከራ ባደረጉበት ወቅት ነው። የኬንያ ከተማ ከንቲባ አቶ ገልሚ ኮሮጲቻ የኬንያ የደህንነት ኃይሎች ድንበር ተሻግረው ግድያ መፈጸማቸውንም አረጋግጠዋል። አቶ ገልሚ አስተዳደር ኃላፊዎችን በኬንያ የጸጥታ አካል በመገደሉ በጣም አዝነናለን ብለዋል። ከንቲባው ከዚህ ግድያ በኋላ ሌላ የህይወት ጉዳት እንዳይከሰት የህዝብን ቁጣ ለማረጋጋት ከጸጥታ አካላት ጋር በመሆን እየሰራን ነው ብለዋል። በአፋር ክልል ኤርታሌ አቅራቢያ ከ1000 ዓመታት በኋላ እጅግ አስደንጋጭ የተባለ እሳተ ገሞራ ፈነዳ። በኢትዮጵያ አፋር ክልል ኤርታሌ አካባቢ አቅራቢያ ዳር 14 2018 ዓ.ም እሳተ ገሞራ ፍንዳታ መከሰቱን የሀገር ውስጥ መገናኛ ብዙሃንና ዓለም አቀፍ እሳተ ገሞራ ክትትል ኤጀንሲዎች ዘግበዋል። ፍንዳታው በአካባቢው ላይ ከ10,000 ዓመታት በኋላ የተከሰተ የመጀመሪያው ሊሆን እንደሚችልም ተገልጿል። የአፋር ክልል መንግስት ኮሚኒኬሽን ቢሮ የሁኔታውን ክብደት በመረዳት ለተከታታይና ጥልቅ ዘገባዎች የሚዲያ ስምሪት ማድረጉን ጠቅሶ የኤርታሌ ፍንዳታው ከወትሮ በተለየ መልኩ የመጠንና የድምፅ አስደንጋጭነት እንደነበረው በስፍራው ከተሰማሩ ጋዜጠኞችና ከአካባቢ ነዋሪዎች መረጃ ተረጋግጧልም ብሏል። ኤርታሌ እሳተ ገሞራው በከልቨቲ ራሱ ዞን እንደዚሁም አፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ ከፍተኛ ፍንዳታ መከሰቱን ተከትሎ በተለያዩ አቅጣጫዎች ጭስና አመድ መሳይ ብናኝ ማስከተሉም ተገልጿል። የድምፁ ስሜት እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች እንደተሰማ አፋር ቲቪ በስልክ ያነጋገራቸው ነዋሪዎች መናገራቸውን ዘግበዋል። የኔዘርላንድ የዜና ወኪል ቤኤኖ ኒውስ ዓለም አቀፍ የእሳተ ገሞራ ክትትል ኤጀንሲዎችን ዋቢ አድርጎ እንደዘገበው በአፋር ስምጥ ሸለቆ በኤርታሌ ተራራ ላይ የተከሰተው ፍንዳታ በግምት ከ10,000 ዓመታት በኋላ ለመጀመሪያ ጊዜ በአካባቢው የተከሰተ ነው ተብሎ ይታመናል ሲል ዘግበዋል። እንደ ቢኦኤ ኒውስ ዘገባ ከሆነ የቱሉዝ ቮልካኒክ አሽ አድቫይዘሪ ሴንተር የፍንዳታው ጭስ እንቅስቃሴ ከመቀነሱ በፊት እስከ 13.7 ኪሎ ሜትር ወደ ሰማይ ከፍ ማለቱንም ገልጿል። ኬንያ ለዩጋንዳ የባህር በር ልትሰጥ ነው። የኬንያው ፕሬዝዳንት ዊሊያም ሩቶ ለጎረቤቷ ዩጋንዳ የባህር በር እንደምትሰጥ ማረጋገጫ ሰጥተዋል። ዩጋንዳ በኬንያ በኩል በነዳጅ ቧንቧ፣ በመንገድ እና በባቡር ሀዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እናደርጋለን ብለዋል። ኬንያ የነዳጅ ማስተላለፊያ ቧንቧውን የምታስተዳድረውን መንግስታዊ ኩባንያ ከዩጋንዳ ጋር በጋራ ባለቤትነት ለመያዝ ፈቃደኛ መሆኗን የገለጡት ፕሬዝዳንቱ ኬንያ በቻይና እርዳታ የተዘረጋውን የባቡር ሀዲዷን በቅርቡ እስከ ካምፓላ እንደምትዘረጋ ይፋ አድርገዋል። ፕሬዝዳንቱ ለዩጋንዳ ይህንን ማረጋገጫ የሰጡት ፕሬዝዳንት ዩሪ ሙሴቬኒ ዩጋንዳ በኬንያ በኩል የባህር በር ካላገኘች በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት ከተናገሩ ከቀናት በኋላ ነው። ይህ ደግሞ ወሬ ፕላስ ነው። ለቻናላችን አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ፣ ሼር እና ላይክ በማድረግ ወዳጅነታችንን እናጠንክር። መልካም ጊዜ